በህይወት ውስጥ ማግኘት፣ ማጣት፣ መውደቅ፣ መነሳት፣ መወለድ፣ መሞት ያሉ እውነቶች ናቸው። ለልጆች እነዚህን አሳዛኝ ዜናዎች እንዴት አድርገን ነው የምንነግራቸው? አባታቸውን በሞት አጥተው ከዛሬ ነገ ይመጣል እያሉ በር በሩ የሚመለከቱ ልጆች፣ እናታቸውን በሞት አጥተው ከሩቅ ሀገር መቼ ትመለሳለች ብለው ተስፋ የሚያደርጉ ልጆች፣ በብዙ ቤተሰብ ውስጥ በአንድም በሌላ ሞትን በሚገባና ልጆች በሚረዱት መንገድ ባለመንገር የሚከሰት ችግር ነው። ሰላም ጤና ይስጥልን። ይህ ምራ የተሰኘ በማህበራዊ መንፈሳዊ፣ ስነ ልቦና ጉዳዮች የሚያተኩር መርሃ ግብራችን ነው። አብራችሁን ቆዩ። በዛሬው መርሃ ግብራችን ለልጆች የሞትን ዜና እንዴት እንንገር፣ ለልጆች የሞትን ዜና እንዴት እንንገር በሚል ርዕስ አብረን እንቆያለን። እንግዲህ የሞትን ዜና እንኳን ለልጆች ለአዋቂ መንገር የቱን ያህል ከባድ እንደሆነ የታወቀ የተረዳ ነገር ነው። ከሁሉ በላይ ከባዱ ነገር ሞት በቀጠሮ የማይመጣ ድንገት የሚፈጠር ነገር ስለሆነ በብዙ መንገድ ሞት ሲፈጠር በአንድም በሌላ እንኳን ሕፃናት አዋቂዎች ይህን ስሜት የሚያስተናግዱበት መንገድ በጣም ከባድ እንደሆነ የታወቀ የተረዳ ነገር ነው። ነገር ግን አይቀር ነገር የሞት በአንድም በሌላ ተፈጥሯዊ እውነት ስለሆነ ይህንን ስሜት ልጆች ጤናማ በሆነ መንገድ እንዲያስተናግዱት አስቀድመን ስለ ሞት ለልጆቻችን ማስተማር ግድ ይለናል ማለት ነው። እርግጥ ነው እንዴት አድርገን ለልጆች ስለ ሞት እናስተምራለን? ስንት በጎ ነገር እያለ ልንል እንችል ይሆናል። ነገር ግን ይሄ ነገር በአንድም በሌላ ሲከሰት ጉዳቱን የቱን ያህል ከባድ መሆኑ የምናውቀው እንጂ ዛሬ ላይ በሰላም በምንኖርበት አጋጣሚ ምንም ነገር ኮሽ በማይልበት ሁኔታ ውስጥ ስለዚህ ነገር ማውራት አንዳንዴ እንደ ጤናም ላይታይም ይችላል። ነገር ግን በአንድም በሌላ ልጆች ስለ ሞት ይሰማሉ። በቤታቸው ውስጥ ያለ አንድ ሰው በሞትን ማጣት ይሰማሉ። ቢያንስ በሚዲያ ላይ ሰዎች ከሌ የተባለው ሰው በእነዚህ አይነት ነገር ሞተ ሲባል ይሰማሉ። እነዚህ ነገሮች ልጆች የሚረዱበት መንገድ ጤናማ ማድረግ ከወላጅ የሚጠበቅ አንደኛው ነገር ነው ማለት ነው። ስለዚህ ስለ ሞት ለልጆች ማስተማር ግድ ይላል። ምክንያቱም በአንድም በሌላ ሞት የማይቀር እውነት ስለሆነ ከነገ ወዲያ ይህ ነገር ሲፈጠር ልጆች ጤናማ በሆነ መንገድ ይህንን ሀዘን በሚገባ አስተናግደው ከዛም ተጽናንተው ቀሪ ሕይወታቸውን በአግባቡ መምራት እንዲችሉ አስቀድሞ ስለ ሞት በአንድም በሌላ አጋጣሚ ማስተማር ያስፈልጋል ማለት ነው። ይህን ስንል እንግዲህ ለየትኞቹ ሕፃናት በየትኛው እድሜ ላይ ላሉ ልጆች እንዴት አድርገን ስንነግራለን የሚሉ የብዙ ወላጆች ጥያቄ ሊሆን እንደሚችሉ የታወቀ የተረዳ ነገር ነው። ቅርብ ጊዜ አንዲት እናት ባሏን በሞት ታጣለች። በሞት ማጣቷ ሳያንስ የራሷን ሀዘን በምን መንገድ እንደምታስተናግደው ግራ በተጋባችበት ሰው አስታሞ ሲቀብርና ድንገት የሚወደውን ሰው በሞት ሲያጣ የቱን ያህል ከባድ እንደሆነ የደረሰበት ብቻ ነው የሚያውቀው። በዚች እናት ላይ የደረሰውም ድንገት ነው ባሏን በሞት ያጣችው። የዚህን ጊዜ የልጆቿ ጥያቄ አለ። ከዛ ባለፈ ደግሞ የእሷ ሀዘን አለ። በየትኛው መንገድ የራሷን ሀዘን እንዴት አድርጋ ማስተናገድ እንዳለባት ግራ በተጋባችበት ሁኔታ የልጆቿ ጥያቄ በአንድም በሌላ ፈጽሞ ሀዘኗን ጽኑና እንዳትጽናና እንዳደረጋት የቅርብ ጊዜ የተመለከቱት ነገር ነው። ስለዚህ አስቀድመን ስለ ሞት ልጆቻችን ብንነግር ምናልባት እንደዚህ አይነቱ ነገር ሲፈጠር ሀዘኑ ከባድ ቢሆንም ቢያንስ አንጻራዊ በሆነ መንገድ ልጆች ሞትን የሚረዱበት መንገድ የተስተካከለ ከሆነ እንዲህ አይነቱ ነገር ሲፈጠር ልጆችን በራሳቸው መንገድ ሀዘናቸውን የሚወጡበትን እድል እንፈጥርላቸዋለን ማለት ነው። ስለዚህ በየትኛው እድሜ ላይ ያሉ ልጆች እንዴት አድርገን እንንገራቸው የሚለው የመጀመሪያው ጥያቄ ይሆናል ማለት ነው። እንግዲህ ጥናቶች እንደሚያሳዩት በተለይ በእኛ ሀገር አልተጠናም እንጂ በምዕራቡ ዓለም የተጠኑ ጥናቶች እንደሚያሳዩት ከ3 ዓመት ጀምሮ ያሉ ልጆች ስለ ሞት መረዳቱ አላቸው። እንደ አዋቂ ባይሆንም ቢያንስ መረዳቱ አላቸው። ለዚህም እንደ ማሳያ የሚቀርበው በቤታቸው ውስጥ ያሉ የሚያሳድጓቸው እንስሶች ሲሞቱ ይመለከታሉ። ከዛም አልፎ ተርፎ ደግሞ በታሪክ ውስጥ በፊልሞች ሊሆን ይችላል፣ በመጽሐፍት ላይ ያሉ ገጸ ባህሪያት ሲሞቱ ይመለከታሉ። ስለዚህ በአንድም በሌላ ሞት ማለት ለእነሱ ቢያንስ አንድ ሰው ዳግም እንደማያገኙት በአካል እንደማያገኙት የሚረዱበት እንደሆነ ጥናቶች ያሳያሉ። ስለዚህ እንደው እንደኛ ሀገር ከ5 ዓመት ጀምሮ ያሉ ልጆች ስለ ሞት መረዳት ሊኖራቸው ይችላል ተብሎ መገመት ግን ይቻላል ማለት ነው። ስለዚህ አንዳንዴ በጣም የልጆችን መረዳት ዝቅ አድርገን ስለምንመለከት ስለ ሞት ይረዳሉ ብለን ስለማናሰብ ስለ ሞት የምንነግራቸው ነገር ተጨባጭ ያልሆነ አንዳንዴ ውሸት ይሆንና ልጆችን በተሳሳተ መንገድ እንመራቸዋለን ማለት ነው። ስለዚህ መቼ ስንል ከህፃንነታቸው ጀምሮ ልጆች ስለሞትን ማስተማር በአንድም በሌላ ቁጭ አድርገን ስለሞት ልነግርህ ነው ከማለት ይልቅ አጋጣሚዎች የቤት እንስሳ ሲሞት ቀደም ብለን እንዳለ በገጸ ባህሪያት ውስጥ ያሉ ካራክተሮች ሲሞቱ እንዲህ አይነት ነገሮችን እንደ ምሳሌ አድርገን በማስተማር ልጆችን ማስተማር እንችላለን ማለት ነው። ከዚህ ባለፈ እንግዲህ ስለ ሞት እንዴት እንወያይ በተባለው ላይ በግልጽ መወያየት ያስፈልጋል። በግልጽ ብዙ ጊዜ ስለ ሞት የምንነግርበት መንገድ ጤናማ አይደለም፣ ትክክልም አይደለም። ሩቅ ሀገር ሄዷል፣ ነገ ይመጣል፣
እንዲህ እያለ ልጆች ነገን ተስፋ እያደረጉ ዝም ብሎ በር እያሉ እንዲጠብቁ ቀደም ብለን እንዳልነው አይነት ታሪኮች ላይ እንደተነሱ በጣም ልጆች ሀዘንን ፕሮሰስ አድርገው ከሀዘናቸው እንዳይወጡ በመናፈቅ ውስጥ ረጅም መናፈቅ ውስጥ እንዲቆዩ የምናደርግባቸው አጋጣሚዎች አሉ። ስለዚህ እንዴት እንወያይ፣ እንዴት እንንገር ስንል አንደኛው ግልጽ በሆነ ቋንቋዎች መጠቀም ያስፈልጋል። አንዳንድ መንፈሳዊ ሰዎችም ስንሆን ወደ እግዚአብሔር ሄደዋል እንላለን። ልጆች ወደ እግዚአብሔር ሄድ እንዴት ነው የሚረዱት? እግዚአብሔር እንደ አባታቸው፣ እግዚአብሔር እንደ ፈጣሪያቸው የእነሱን አባትና እናቶች የወሰዱ እግዚአብሔር ነው ሲባል ከነሱ እንደመነጠቅስ አድርገው ቢረዱትስ? አናውቀውም የልጆችን መረዳት እንዲህ ነው የተረዳውበት መንገድ። ስለዚህ አንዳንዴ ስለ እግዚአብሔር ያላቸውን መረዳት በተሳሳተ መንገድ እንዳያደርጉት ልንጠነቀቅ ያስፈልጋል ማለት ነው። ስለዚህ ወደ እግዚአብሔር ሄዷል ማለት ምን ማለት ነው የሚለው ራሱ ሌላ ጥያቄ የሚያስነሳ ነገር ነው ማለት ነው። ብዙ ጊዜ የምንጠቀምበት ነገር ስለሆነ ማለት ነው። ተጨማሪ ጥያቄዎች ሊያስነሳብን ይችላል። እንደዚህ አይነት መልሶች ተጨማሪ ጥያቄ ሊያስነሳብን ስለሚችል በተቻለ መጠን በቀጥተኛ በሆነ መንገድ መነጋገር ያስፈልጋል ማለት ነው። ከዚህ ባለፈ እንግዲህ ለልጆች ተስማሚ የሆኑ ለእድሜያቸው አፕሮፕሪየት የሆኑ መረጃዎችን መስጠት ያስፈልጋል። ለሁሉም ልጅ እኩል አይነት መረጃ አንሰጥም ስለሞት። እንደው በቀላሉ የመጀመሪያ ደረጃ ትምህርት ቤት ደረጃ ላይ ያሉ ህፃናት ቢያንስ በሳይንስ በስነ ህይወት ትምህርቶች ላይ የሚማሯቸው ነገሮች አሉ። ስለ ሰው የአተነፋፈስ ስርዓት ሊሆን ይችላል፣ የደም ዝውውር ሊሆን ይችላል። ስለዚህ ሞት ማለት ሰው መተንፈስ ሲያቆም ወይም ደግሞ የደም ዝውውሩ ሲቆም ብለን በቀላሉ በዚህ መንገድም ማስተማር የሚችልባቸው አጋጣሚዎች አሉ። ወደ ጉርምስና ወደ አስራዎቹ መጀመሪያ የገቡ ልጆችን ደግሞ በተለያየ መንገድ ማስተማር እንችላለን። የሞት ምክንያቱ አደጋ እንደሆነ፣ ህመም እንደሆነ ስለ ህመሙ ማብራራት እንችላለን የምናውቀውን ያህል ማለት ነው። ስለዚህ በአንድም በሌላ የምንነግርበት መንገድ በጣም መሰረታዊ ነገር ለልጆች አፕሮፕሬት በእጃቸው በእድሜያቸው ልክ አፕሮፕሬት ቢሆን ደግሞ የተሻለ ይሆናል ማለት ነው። ከዛ ባለፈ ስለ ሞት ልጆች ጥያቄ እንዲጠይቁ ማበረታታት ያስፈልጋል፣ ኢንከሬጅ ማድረግ። አንዳንዴ የእኛን ስሜት አይተው ልጆች እንደዚህ አይነት ጥያቄዎችን ከመጠየቅ የሚመለሱና በራሳቸው የሆነ ነገር ማሰብ ይጀምራሉ። ያ ነገር የሚያስቡት ነገር ይጠቅማቸዋል፣ ይጎዳቸዋል፣ እነሱና እነሱ ናቸው ሊያውቁ የሚችሉት። ስለዚህ አንዳንዴ ጥያቄዎች እንዲጠይቁ መፍቀድ ያስፈልጋል። በቃ አንዳንድ ወላጆች ይዘጋሉ። አንዳንዴ ሀዘናቸው እንዲህ ሊያደርጋቸው ይችላል በእርግጥ ነገር ግን ለልጆች ጥያቄዎችን ግን መገደብ ትክክል አይደለም። በአንድ በሌላ የበለጠ እንዲጠይቁ ብዙ ጊዜ የሚጠይቁ ጥያቄ አለ። ተመልሶ መቼ ይመጣል መቼ የሚሉ ጥያቄዎች አሉ። እንደዚህ አይነት ነገሮችን በጊዜ ካልመለስንላቸው ሁልጊዜም ቢሆን እኛን ደጋግመው እየጠየቁን እኛ መልስ ባልሰጠን ልክ እኛም በሀዘን እየተጎዳ ከዛም አልፎ ተርፎ ደግሞ ልጆችን ደግሞ በሀዘኑ እየተጎዱ ይቀጥላሉ ማለት ነው። ስለዚህ ለሚጠይቋቸው ጥያቄዎችን ከመገደብ ይልቅ መልስ መስጠቱ ተመራጭ ነው ማለት ነው። እንግዲህ ሀዘኑ መቼ እንደሚመጣ ስለማይታወቅ በአንድም በሌላ በጥቂቱም ቢሆን ማስተማሩ አንድ ነገር ነው ማለት ነው። ስለ ሞት መረዳቱ ካላቸው ከዛ በኋላ ሀዘኑ በሚመጣበት ጊዜ ስለ ሞት የምናስተምርበት ጊዜ ቀላል ይሆንልናል ማለት ነው። ከዛ ባለፈ ምናልባት እንደዚህ አይነቱ ነገር ሀፕን ቢያደርግ ቢፈጠር አያድርስና እያለ እናውራው። የመጀመሪያው ከመንገዳችን በፊት ልጆቹ ያሉበትን ሁኔታ መመልከት ያስፈልጋል። ደህንነቱ የተጠበቀ አካባቢ መሆናቸው። አንዳንዴ ሰዎች ሀዘን ሲነገራቸው በምን መንገድ ሪያክት እንደሚያደርጉ ምላሽ እንደሚሰጡ አይታወቅም፣ እንኳን ህፃናት አዋቂዎች። ስለዚህ ራሳቸውን ሊጎዱ የማይችሉበት ሊወድቁ ራሳቸውን በአንዳች ነገር ሊጎዱ የማይችሉበት አካባቢ መሆኑን ማረጋገጥ ያስፈልጋል። ከዛ ባለፈ ምናልባት ማድረግ የሚያስፈልገው ቁጭ አድርገናቸው በስነ ስርዓት አስቀድመን የሚያሳዝን ዜና ልነግራቸው እንደሆነ መንገር። ይህም ማለታችን ቀላል አይደለም። ድንገት ከሌ ሞቷል ከማለት ይልቅ አሳዛኝ ዜና ልነግርሽ ነው ብሎ የስነ ልቦና ዝግጅት እንዲያደርጉ ራሳቸውን እንዲያዘጋጁ እናደርጋቸዋለን ማለት ነው። ከዛ በኋላ በጣም አንዳንድ ወላጆች በጣም ዙሪያ ጥምጥም ይሄዳሉ። እንደዚህ ሆኖ እንደዚህ ሆኖ በጣም ረጅም ነገር ከሚሄድ ቀጥታ ወደ ጉዳዩ ገብቶ እከሌ አርፏል ወይም እከሌ ሞቷል ብሎ በግልጽ ቋንቋ መንገር ያስፈልጋል። ቀደም ብለን እንዳለው ሩቅ ሀገር ሄዷል፣ ወደ እግዚአብሔር ሄዷል፣ እንዲህ ነው እንዲያ ነው፣ በጣም ትክክለኛ ያልሆኑ አነጋገሮች ናቸው። ምክንያቱም ልጆች በዛ መልስ ምን ምላሽ እንደሚሰጡ ምን እንደሚያስቡ ስለማናውቅ ማለት ነው። ስለዚህ ቀጥታ ያን ሰው ምናልባት ያረፈውን ሰው ስለዛ መንገር ያስፈልጋል ማለት ነው። በዚህ ጊዜ ከጎናቸው መሆን፣ ሲያለቅሱ ፈጥኖ አለማባበል። አንዳንድ እንደዚህ ነገር አታልቅስ በቃ እንደዚህ ነው እንዲህ ነው ብለን በተቻለ መጠን ፈጥነን በዛቸው ቅጽበት እንዲጽናኑ ለማድረግ የምንሞክርበት አጋጣሚ ያ ትክክል አለ። ግሪፋንስ ከምንም በላይ ሀዘንን ፕሮሰስ የሚያደርገው ያ ባለቤቱ ስለሆነ በራሱ መንገድ ሀዘኑ እንዲወጣ መፍቀድ። ማልቀስ ካለበት ሊያለቅስ ይችላል። በጣም ረጅም ሰዓት ዝም የሚሉ ሊሆኑ ይችላሉ፣ ዝም ሊሉም ይችላሉ። በዚህ ሁኔታ ውስጥ ግን በጣም እኛ እያወራን ዲስትራክት ማድረግ የለብንም ወይም መረበሽ የለብን። በተቻለ መጠን በራሳቸው መንገድ ሀዘናቸው ፕሮሰስ እንዲያደርጉ መፍቀድ ያስፈልጋል እንጂ ሲያለቅሱ ፈጥኖ ማባበል፣ አታልቅስ በቃ
እንዲህ ነው የሚያጋጥም ነው። አንዳንዴ እንደዚህ አይነት ነገሮች አሉ። በጣም የሰዎችን ሀዘን ማቅለል ነው ብዬ የማስበው አንዳንዴ። ስለዚህ እነዛ ሰዎች እንዲያዝኑ መፍቀድ ያስፈልጋል። ጥቂት የግል ጊዜ ቢሆን መስጠት ያስፈልጋል። ከዚህ በተጨማሪ አንዳንዴ የሚነግሩ ሰዎች ራሳቸው ስሜታዊ መሆን የለባቸው። በተቻለ መጠን ሊያዝኑ ይችላሉ፣ ሊለቅሱ ይችላሉ። ያ ምንም የሚገደብ ነገር አይደለም። ወላጆችም ሊሆኑ ይችላሉ። ነገር ግን ራሳቸው መግዛት ያስፈልጋል። ራሳቸው መግዛት ያስፈልጋል። የሚነግር ሰው በአንድም በሌላ ሌላውን ህፃናትን ማኔጅ ማድረግ እንዲችል ጥቂትም ቢሆን ራሱን መግዛት መቻል አለበት። ከዛ ባለፈ የልጆች ሁልጊዜ ጥያቄ ሊሆንባቸው ስለሚችል እኛም ብንሆን ከሌ ሞተ ሲባል በምን ሞተ መጀመሪያ ጥያቄያችን ለምን ሞተ፣ እንዴት ሞተ ስለሆነ ፈጥነን ምክንያቶቹን መንገድ ያስፈልጋል። በሀዘኑ ወይም ሞቱ የመጣበት ምክንያት በህመም ከሆነ ህመም፣ አደጋ ከሆነ አደጋ ብለን መንገድ ያስፈልጋል። ከዛ ባለፈ እንግዲህ ሳይኮሎጂካል ሳፖርት የስነ ልቦና ድጋፍ ካደረግንላቸው ከጎናቸው በመሆን በማቀፍ በማበረታታት አብረናቸው ከሆነ በኋላ ቀጣዩ የሚሆነው ስፒሪቹዋል ሳፖርት ወይም መንፈሳዊ ድጋፍ ያስፈልጋል። ከተረጋጉ በኋላ አንጻራዊ ወዲያው ላይ ያረጋጉ ይችላሉ። ከተረጋጉ በኋላ በቃል እግዚአብሔር ማጽናናት ያስፈልጋል። ይህ በጣም መሰረታዊ ነገር ነው። ከሁሉ በላይ ስለ አካላዊ ሞት ምንነት፣ ከሁሉ በላይ ሞት የትንሣኤ ድልድይ መሆኑ፣ ዳግም መገናኘት እንዳለ፣ ተስፋ እንዳለ ይህን መንገድ ያስፈልጋል። አጽናኝ መንፈስ ቅዱስ ነው። ከሁሉ በላይ መንፈስ ቅዱስ እንዲያጽናና ልጆችን በጸሎት እንዲጸልዩ በማድረግ ከሁሉ በላይ ለዛ ሰው እንዲጸልዩ በማድረግ ሁልጊዜ ሞት ማለት ፍጹም መለያየት ሳይሆን እንደ መንፈሳዊ ሰው ህብረታችን በሞት እንደማይቋረጥ ማስተማር ያስፈልጋል። እነሱ ለእኛ እንደሚጸልዩ እኛ ለእነሱ እንደምንጸልይላቸው ማስተማር ያስፈልጋል እንጂ እንደው ገና ባዘኑበት ቅጽበት ሄደን ደግሞ መንፈሳዊ ነገር በመንገር ቃል እግዚአብሔር በማስተማር ፈጥና ካልተጽናናችሁ ማለት የለብን። ከተረጋጉ በኋላ ወደ ራሳቸው ሲመለሱ በቃል እግዚአብሔር እንዲጽናኑ ማድረግ ያስፈልጋል ማለት ነው። ስለዚህ እንዲህ አይነቱ ነገር በጣም በብዙ መንገድ እንዳስቸጋሪ ሁኔታ እንደሚፈጠር የደረሰባቸው ሰዎች ናቸው በብዙ ጊዜ የሚያውቁት። አንዳንድ ልጆች በጣም ሊያጅለግናዝ የሚቸገሩበት ሁኔታ፣ ማንንም የማይሰሙበት ሁኔታ፣ አልፎ ተርፎ ራሳቸው ለአደጋ ተሳልፎ የሚሰጡበት ሁኔታ፣ አልፎ ተርፎ በመንፈሳዊ አባቶች ምክር ራሱ መመለስ በሚቸገርበት ሁኔታ ሀዘናቸውን በምን መንገድ ፕሮሰስ ማድረግ እንዳለባቸው ስለማያውቁ ይቸገራል። ይህ የሆነበት ምክንያት አስቀድመን እንዳለው ስለ ሞት ምንነት፣ ሞት ነገ ከነገ ወዲያ በእነሱ ህይወት ውስጥ ሊመጣ እንደሚችል አለመረዳት፣ አንድም ሞትን ደግሞ በጣም ክፉ ነገር አድርጎ እንዲሳብ በማህበረሰብ ውስጥ የተደረገበት መንገድ ልጆች ዜናውን በሚሰሙበት ጊዜ ሪያክት የሚያደርጉበት መንገድ በጣም አሉታዊ እንዲሆን ስለሚያደርገው አስቀድመን በዚህ ጉዳዮች ላይ ቢያንስ እንደው ጊዜ ሰጥተን ቁጭ አድርገን ዛሬ ስለ ሞት ልናወራ ነው ከማለት ይልቅ እከሌ ሞተ ሲባል ስለ ሞት ምን ትረዳለህ፣ ምን ትረጃለሽ፣ ሞት ማለት ለአንተ ምንድን ነው እያልን በአጋጣሚዎችን እየተጠቀምን ለልጆቻችን ስለ ሞት ማስተማር ያስፈልጋል። የዛን ጊዜ ነገ ከነገ ወዲያ ሀዘን ቢያጋጥመን እንኳን ከሀዘኑ ለመጽናናት ልጆቻችን የማይቸገሩበት። ይህ ካልሆነ ግን በጣም እድሜ ዘመናቸውን ተሰብረው የሚኖሩ ሀዘን በጣም ከባድ ነገር ነው። እንኳን ለህፃናት ለአዋቂ እንኳን የቱን ያህል ከባድ እንደሆነ የደረሰበት ነው የሚያውቀው እና እድሜ ዘመናቸውን ተሰብረው የሚኖሩ በብዙ መንገድ ተጎድተው የሚኖሩ ቀሪ ህይወታቸውን ለማስቀጠል የሚቸገሩ ብዙ ልጆች በትምህርት አፈጻጸማቸው፣ በማህበራዊ ህይወታቸው፣ በመንፈሳዊ ህይወታቸው በብዙ መንገድ ተጽዕኖ ያመጣ ስለሆነ በተቻለ መጠን ልጆቻችንን በአንድም በሌላ አጋጣሚ ማስተማር ያስፈልጋል ለማለት ነው። ክብረት ይስጥልን። ይቆያል።